ወንድሜ እቺ አይጥ ቆይ እንዴ ምን ሊሆን ነው? ወረልቴል ነው አታያትም? ደሞ ብላ ብላ ሻይ ቡና ትላለች እንዴ? ኧረ እባክሽ ነው ኡፍ ሄሎ አሁኑኑ ወደ ቤት ግቢ። አያስቅም። ቆይ አገኝሻለሁ። የነሱን እኛ ነን የምንከፍለው። የማንን ምን አባቷ እያለች ነው ደግሞ? የኔ ጉልት ሙራቶሽ እሳት መስሎኝ ባይኔ ሲነድ ባንቺ ሆኖ የውሃ መንገድ። ሂሳብ ስንት ነው እናቴ? ተከፍሏል። ማን ከፈለ? እዛ ጋር የነበሩት ልጆች ናቸው። ምን እየሰሩ ነበር? ተማሪዎች ናቸው መሰለኝ። ዋይፋይ ሚሊን ብለው አሳይመንት እየሰሩ ነበር። ድምቀቴ ድምቀቴ ሄሎ ካሁን በኋላ እኮ አጠገቤ እንዳደርሻለሁ። ከሱ እኮ መለየት አልችልም። ያለሱ እንዴት ሊሆን ነው? ሚጡ ወንድሜ መጣ። አንቺ ሚጡ ምንድነው የምትሰሪው? እሺ እንዴ ምን ሆነ ነው? የሳሚ ታናሽ ወንድም ነው። ምን ሆነ? ኧረ በእናትሽ ፍቅር ይዞኛል ምናምን ብሎ ከሷ ውጪ መኖር አልችልም ምናምን ይላል። እስኪ ቆይ አስቢ፣ እንዴት ሰው ከቤተሰቡ ሌላ ሰው ያስበልጣል? አንቺ አሁን ከኔ እኔን እንኳን ተይ ከማዬና ከአባዬ ሌላ አስበልጠሽ የምትወጂ ሰው አለ? አይ የለም። ታዲያ ምን አባሽ ሆነሽ ነው? ማለቴ ምን አባቱ ነው? እኔ እንጃ። ይኸውልሽ ሚጡዬ ፍቅር ተፈጥሯዊ ነው። ነገር ግን የትኛውን ፍቅር ከቤተሰቦቻችን ሊበልጥ አይችልም። ቅድሚያ መስጠት ያለብን ለቤተሰቦቻችን ብቻ ነው። ደግሞ ፊትሽ ልክ አይደለም። አይ ትንሽ አሞኝ እና የሆነ ነገር ልጋብዝሻ። ሚጡ ቺ አይጥ ወዴት አባቷ ልትሄድ ነው? ሄሎ ሚጡዬ። ወይ ወንድሜ የት ሆነሽ ነው? ክላስ ሆኜ እኮ ነው። በእውነት? አዎ። እስኪ ማርያምን በይ። እንዴ አልምልም። በሚያምር ካፌ ውስጥ ሻይ ቡና እያልሽልኝ ነው? እማዬ የክረምት ትምህርት እየተማረች ነው ብላ ታስባለች። አንቺ እዚህ አይደለም እኮ ወንድሜ። ዛሬ ክላስ የለም ሲባል ጓደኞቼን ለማግኘት ነው ተደብቄ የመጣሁት። ታዲያ ውሸቱ ምን አመጣው? አሁን እጂ ለማዬ ልንገራት ወይስ ገብተሽ ካልሲዎችን ታጥቢያለሽ? አይ ችግር የለውም። እሺ በቃ ቻው። ደህና አደርክ? ምን ነው አያድርም ብለሽ አስበሽ ነበር እንዴ? በፊት እኮ ተወደኝ ነበር። አሁን ደግሞ ጠላውሻ። በቃ ሰለቸሽኝ፣ አንገሸገሽኝ። ግን ለምን? ቢያንስ እንኳን ለምን ጥፋቴን አትነግረኝም? እኔ እኮ በጣም ነው የምወድህ። እኔ ደግሞ አልወድሽም። እንደውም አንድ ነገር ሳልነግርሽ፣ በጣም ቆንጆ ሴት፣ በጣም የምታምር ከካናዳ የመጣች ሴት ታውቂያለሽ? አንተ አቤኒ፣ አቤት። ረሳኸኝ አይደለ? ረስቼሻለሁ። አሁን በጣም ደስተኛ ነኝ። እንዲህ በቀላሉ? በእኔ ህይወት ውስጥ ምን አይነት ቦታ ቢኖርሽ ነው እንደዚህ ማረሳሽ?
አዎ እረስችሻለሁ። ለነገሩ አንተ በዙሪያ ብዙ ሰዎች አሉ እኔን የሚያስረሱ። አዎ ብዙ አሉ። አሁንም እነሱ እየጠበቁኝ ነው። ይሉኛል ልርሳት በቃ እንዴት ልርሳት እንዴት ትጥፋ ልቤ ይለቃ አዎ ረስቼሻለሁ ይሉኛል እርግፍ አርገህ ተዋት ከዛስ እኔ ልኖር እሷን ረስቻት የሚሉኝ ምንድን ነው? የልብ ሰው እንደ ቀልድ እርሳት አላወቁም ጸጸት እንደፍጀኝ ሆኖ የእግር እሳት ወይ መርሳት። እንዴት አስቻለ? አንቺን ሳላይ መዋልና ማደሩ ነው። ያንቺ ልብ የቻለውን ያህል ያልቻልኩት ታቅማጥቻለሁ። ኤግዛክትሊ እኔም እንዳንቺ ነው የተሰማኝ። አይኔ ተርቦሻል። የእጅ ጣቶቼ ጉንጮችሽን ጸጉሮችሽን መዳሰስ ይናፍቃቸዋል። ሳቅ ናፍቆኛል። ድምፅሽ ናፍቆኛል። ድርቅና ናፍቆኛል። ግዴለሽነት ድምፅ ያልናፈቀሽ የምዘፍንልሽ አልናፍቅሽ